Now, the Ethiopia. 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 Oh, Ethiopia. Ethiopia is in Ethiopia. When the Ethiopian government in Ethiopia. Ethiopia. Ethiopian. Ethiopia. 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 Okay. Ethiopia. Oh. ኢትዮጵያ ማለት ግሪኮች ፊተ ተቋራ ያረረ ተቃጠለ ፊት ምናምን ማለት ነው እየተባለ ነበር ስንማር የነበርነውና ይሄ መጽሐፍ ሌላ መልክ ሌላ ስዕል ነው የሰጠኝ። እንግዲህ ኢትዮጵያ ወደሚለው ስንሄድ አንደኛ ግሪኮች ያው ሀገር ፈታሽ በሚያዩ እንስሳት የጥቁሮች ሀገር ብሎ ነው መጀመሪያ የጻፈው። አሁንም የጥቁሮች ሀገር ናት፣ የጥቁሮች እናት ናት። የጥቁሮች ሀገር ስላለ ጥቁር ማለት ነው ይላሉ። በግሪከኛ አይደለም፣ ጥቁር ማለት አይደለም። ኢት ማለት ስጦታ ማለት ነው። በመጀመሪያ ዮጵ ማለት የወርቅ ስጦታ ማለት ነው። ዮጵን ጢዮጳ እየተባለ ዮጵ የሚለው ቃል ከዚያ እናገኘዋለን። አንደኛ ኢትዮጵያ ዮጵ የሚል ፊደል በግሪክም የለም። ዋናው ትክክል የተስተካከለ ኢትዮጵያ እንጂ ኢትዮጵያ አይደለም። ለኛ ስም ሊያወጡልን አይችልም፣ ከነሱ በፊትኛ ነበርና። ሌሎች ኩሽ የሚለውን ሰባ ሊቃናት ይላሉ። እንግዲህ አንዳንድ ጊዜ ኢትዮጵያ ሉት ይላል። ከዚህም ስተት ነው። የእስራኤል ንጉስ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ነው የሴት አንቀጽ ስም ነው እንጂ ኩሽ እጆቿን ትዘረጋለች አይልም፣ የወንድ ስም ስለሆነ። ከዚህ ላይ ማንኛው ስተተኛ እንደሆነ ማንም ሊያውቀው ይችላል ካስተዋለው። እና ኢትዮጵያ እጆቿን ትዘረጋለች ማለት ሰባ ሰገል ነው፣ ለክርስቶስ ገጸ በረከታቸውን የሚያሳይ ነው። ከዚህ ላይ የሚተርከው ኢትዮጵያ የሚለው የእግዚአብሔር ስጦታ ነው። አሁን ስጦታውም በሰባ ሰገል ታይቷል እንጂ ኢትዮጵያ ቆዳቸው የተቃጠለ የሚለውን እኔ ማልቀበለውም በመጽሐፍ ማላገኘው። አንደኛ የፀሐይ ያቃጠለው ሲል ፀሐዩ ከኛ የነሱ ይበልጣል። ከተፈልገስ የሚያጠቁር የነበረ እነሱ ነው፣ እኛን አይደለም። ደግሞ እነሱ ሳይወለዱ እኛን ስም ሊሰይሙልን አይችሉም። እና እነሱ በዘረጉት ትምህርት ነው እንግዲህ ሁሉም ነገር ከኛ ነው ስለሚሉ ያንን እኛ ሰዎች ደግሞ ተቀብለው ግሪኮች እንደዚህ ይላሉ፣ ነጮች እንደዚህ ይላሉ ነው እንጂ ጥቁሮች እንደዚህ ይላሉ የሚለውን አይቀበሉም። ስለዚህ ትንሽ ስተት ያለ ይመስለኛል ከተነጋገርነው። እና አበሻ የሚለውም ያው ቅድም እንደነገርኩ በሂብሩ አበሻ ግዙ አበሳ ይለዋል። አበሳ ኃጢአት ሰራ ነው ማለት ካልተገለጡት ጋር ተጋባ የሚለው ነው። ግዙ አበሳ የሚለው ዕብራይስጡ አበሻ ነው። እና ያ ግን ስሙ ወደ መልካም ተቀይሯል። መጀመሪያ ለስድብ የሚጀመር እነዚያ ፈላሻ የሚለውም ለስድብ ነበር። አሁን ግን ስሙን እነሱ አጥብቀው ይዘውታል። ፈላሻ የሚለው በኢትዮጵያ እንደገና ወደ ስሙ የሚመስለው